ምን ሰው ምን ማድረግ አለበት የሚለውን የተወሰነ ይሄድበታለሁ ማለት ነው። ቀጥለው ሰላም تفضل ابو صالح. اوكي السلام عليكم. وعليكم السلام. ቀደም መንሱር አንድ ነጥብ አንስቶ ሰምቼው ነበር። አሁን ላይ ሀላል ሆም ሰዎች በውስጥ እንዲያወሩ ያደርገኝ የሚል ነገር ፖይንት አንስቶ ነበር። ይህ ፍጹም ስህተት ነው ብዬ ነው የማስበው። አይተህ ከሆነ የመጀመሪያው የሚያደርጉት አሁን እናጋባለን የሚሉ ሰዎች አንተ ማግባት የምትፈልግ ከሆነ መስፈርት ታስቀምጣለህ፣ የት ሀገር እንደሆን ትናገራለህ። እናም እነዛ መስፈርቶች የምታሟሉ እህቶች አንጻፉ ነው የሚባሉት። እነዛ መስፈርቶች የሚያሟሉ እህቶች ከገቡ በኋላ ምንድን ነው የሚደረገው? አንድ ላይ እንዲጠባበሱ ነው የሚያደርጉት። ኦልሬዲ እኮ አውሩ ማለታቸው እኮ አይጠበቅም። በነገራችን ላይ ከነሱ ያን ቃል ጠብቀን ከሆነ ተሳስተሃል መንሱር። ምክንያቱም እነዛ ሰዎች ገዝት ላይ ገብታለች ወደዋለች ማለት ነው። ያለች የፈለገው ነገር ማድረግ ይችላል። ይሰማል? ኔትወርክ ይዞ የነበረ ይሰማል አቡ ሰላህ። መጀመሪያ ትንሽ ኮፒሊንግ እያደረግን እያዘብን ነው መሰለኝ። አቡ ሰላህ ይሰማል? አብሽር እያዘበት ነው። ይሰማል? አዎ ይሰማል። ቀጥል። አብሽር አቡ ሰላህ ቀጥል። ሚዩትን አንሳው። መርሀባ። ሁለተኛ ደግሞ ኦኬ፣ አሁን ኔትወርክ ይዘዋል አቡ ሰላህ። ድንገት ወጥተህ ትገባለህ። ኔትወርክ ይዞታል አቡ ሰላህ። ኢንሻአላህ ትንሽ ኮፒ ሊንክ እናድርግ ሀባቢ። ትንሽ ኮፒ ሊንክ የሆነ ትንሽ ሊስተካከል ይችላል። የአቡ ሰላህ ፖይንቶች በጣም ወሳኝ የሆኑ ፖይንቶች ናቸው እና ኢንሻአላህ ይቀጥላል። አሁን ኔትወርክ ይዞት ነው፣ ግን ትንሽ ኮፒ ሊንክ አድርጉ። ባረከላሁ ፊኩም። ሹክራን ሀባቢ። አቡ ሰላህ እየሰማንህ አይደለም? ወጥተህ ና ተመልሰህ ግባ። አስገባህ። ኔትወርክ ይዞት ነው። ኡስታዝ ዋሂድ እስከዛ ድረስ ተቀጥል። እንደገና አስገባዋለሁ ላስወጣው። ኦኬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሀያከላ ኡስታዝ። እኔ እንደ በጥቅል የምናገር የምፈልገው ነገር እንትኑ አካሄዱ ትክክል አይደለም ብዬ ነው የማምነው። አንድ ሰው ትክክል ሰርቷል አልሰራም የሚለውን ነገር እኔ አይመለከተኝም። ፐርሰናሊ እዚህ ቲክቶክ ላይ የሚያጋቡትን ሰዎች እኔ አላውቃቸውም ከምን አንጻር እንደሚያጋቡ ማለት ነው። ግን ሶሻል ሚዲያ ላይ ምንድነው ያለው ነገር? ሰዎችን እናጋባለን ብለው ብር የሚቀበሉ ሰዎች እንዳሉ ቀብዳ 50% ተቀብለው ካገናኙ በኋላ እናገናኛለን ብለው ዋትስአፕ ላይም አለ፣ ቴሌግራም ላይም አለ፣ ፌስቡክ ላይም አለ ያ ነገር ማለት ነው። እና ይሄ ነገር በአጠቃላይ በሶሻል ሚዲያ ላይ መቅረት አለበት ነው። እነዚህ ሰዎች ቢዝነሳቸው ነው፣ ስራቸው ነው። ነገር ግን ቢዝነስ ከፈለጉ ሌላ ነገር ይስሩ ነው እኛ የምንለው። መስራት ካለባቸው ሌላ ነገር ሰርተው ይብሉ። የሰዎች ህይወት እየተበላሸ ነው፣ የሰዎች ህይወት እየተቀጠፈ ነው። ስለዚህ መቆም አለበት ይሄ ነገር ነው እያልን ያለ ነው። ሰው መጋባት ካለበት በቤተሰብ አካባቢ ላይ መጥቶ በወንድም በአባት በአጎት በኩል መጥቶ ቤተሰብ አካባቢ ላይ ወይ ደግሞ ያገባች ልጅ ካለች ያቺ ያገባች ልጅ ጓደኛ ካላት ወይ እህት ካላት በዛ በባሏ ጓደኞች በኩል በባሏ ዘመዶች በኩል እንዲያደርጉ የሚታወቅ ሰው ጥሩ ነው። አሁን እየተደረገ ያለው ምንድን ነው? ፎቶ ሽላኪ፣ ቪዲዮ ሽላኪ፣ ማንነት ሽልወቅ ይልና ከዛ ፎቶና ቪዲዮ ከተላከለት በኋላ ላይ ደግሞ ሚዲያ ላይ ያወጣብሻለሁ ብለው እያስፈራሩ ብር አምጪ ምናምን የሚሉ ሰዎች እንዳሉ ነው መረጃዎች እየደረሰን ያሉት። ስለዚህ በተቻለ አቅም እንዲህ አይነት ነገሮች መቆም አለባቸው ነው በጥቅል ማለት ነው። እና መቆም አለበት። እንዲህ የሚሰሩ ሰዎችም አላህ ሊፈሩ ይገባቸዋል፣ ማቆም አለባቸው። ቢሮ የሚከፍቱ ሰዎችም ድርጅት አለንም ብለው የሚሉ ሰዎችም ምናምን ነገር መጅሊስ አያውቃቸውም። በነገራችን ላይ ጠይቄ ነበረ። ድርጅት የሚሉትን ሰዎችንም አለ ወይ እንደዚህ አይነት ሬጂስተር የሆነ ነገር አለ ወይ
በመጅሊሱ። ምክንያቱም ሰላም ሚኒስቴር መጅሊስ አግኝተናል እያሉ ነው እንደዚህ የሚያደርጉት። አይመስለኝም። መጅሊስ አያውቃቸውም። እኔ ጠይቄያለሁ። መጅሊስ አያውቃቸውም። የሰላም ሚኒስቴር ካላቸው እስቲ ወረቀቱን ያሳዩ፣ እንትኑን በቪዲዮ ያሳዩንና በዛ ስም በዛ እንትን እንዳለ ምን መጠየቅ እንችላለን። ግን በእነዚህ አይነት ሁኔታ በሐላል እናጋባለን የሚል መጅሊስ እውቅና አልሰጠም። ምናልባት የሰላም ሚኒስቴር እንዳይሰጥ የሰላም ሚኒስቴር ሃይማኖታዊ በሆነ ጉዳዮች ላይ እየገባ አይደለም፣ ለመጅሊሱ ነው ሁሉ ነገር የሰጠው። ስለዚህ መጅሊስ ላይ እንደዚህ እንትን የለም። እኔ ጠይቄ የለም ብለውኛል። ምናልባት እኔ የማላውቃቸው የመጅሊስ ክፍል ውስጥ ያሉ ሰዎች ካሉ ድጋሚ መጠየቅ ይቻላል። ከሌን የሰጠን ካሉ እንትን ማለት ይቻላል ማለት ነው። እንትኖችንም ጠይቄያለሁ። እንደዚህ ይሄ ነገር እንዴት ነው ምናምን ሲባል የፈሳድ ነው ተብዬ የተባልኩት። ፈሳድ ነው፣ አይደኛ ፈሳድ ነው፣ ዘመን አመጣሹ ፈሳድ ነው የሚል ነው መልስ የተሰጠኝ። ኢንሻላህ እስቲ እኔ አሁን ኡስታዞችን ይመቻቸዋል አይመቻቸውም የሚለውን ነገር ሳቅ በዚህ ጉዳይ ላይ ፕሮፌሽናል የሆኑ ሰዎች በዚህ ፊልድ ላይ ያሉት በደንብ አህካም ላይ በደንብ ያጠኑ ሰዎች ፊቂን ያጠኑ ሰዎችን ለመጋበዝ እንሞክራለን ማለት ነው። ግን በጥቅል ግን እንደ እንትን የምናየው ነገር ይሄ ነገር ቢቀር ጥሩ ነው ከሚል አንጻር ነው። አይ ቲንክ የሰው ህይወት መበላሸት የለበትም። የሴቶች እህቶቻችን ህይወት እየተበላሸ ነው ያለው። ጥንቃቄ ቢደረግ ማለት ነው። እናንተ ተመችቷችኋል ማለት ሌላው ሰው ይመቸዋል ማለት አይደለም። እናንተ ምናልባት ከዛ ትዳር እናገናኛለን ብላችሁ ከምታገኙት ገንዘብ ቤታችሁን ልታሞቁበት ትችላላችሁ። ትዳራችሁን ልታቆሙበት ትችላላችሁ። ልጆቻችሁን ልታሳድጉ ትችላላችሁ። ግን የአንዲት ሴት እህት ህይወቷ ከተበላሸ ከተቀጠፈ መመለሻ የለውም። በጣም ይሄ ዲስኦርደር ነው ራሱ። ዲቮርስ ራሱ ጥሩ ነገር አይደለም ራሱ። እኔ ተፋትቼ ስለማላውቅ አላውቀውም። ግን እንደው በቃ ዝም ብዬ ሳስበው አንዳንዴ የሚረብሽ ነገር ይመስለኛል። እና ማንም ሰው ደስተኛ ሆኖ አይደለም የሚፋታው። ነገር ግን እንደዚህ አይነት ነገሮች ላይ ደግሞ ጥንቃቄ ማድረግ ነው። ማንም እንትን የሚለው ነገር መሆን የለበትም። አይ ቲንክ ለጊዜው ብሎ ደግሞ አንድ ሰው ለጊዜው አገባለሁ ብሎ እንኳን ነይቶ እፋታለሁ ነገ ጠዋት ብሎ አስበው ካረገ ራሱ እንደዚህ ነው በኢስላም የሚታየው። ሰው መፋታት ይችላል። ግን እንደው በቃ ጀስት ለአንድ ለ6 ወር ቆይቼ ከእሷ ጋር ብሎ ጊዜያዊ ጋብቻ የሚባለው ነገር ወይም ሙጣህ ኒካ የሚባለው ነገር በኢስላም ሀራም ነው፣ የተከለከለ ነው። እና ከዛ አንጻር ብታዩት ጥሩ ነው። ሌሎቹ የሚሉበት ነገር ካለ እንስማቸው እና ኢንሻላህ ምክክር ፐርሰናሊ አይደለም የምናየው፣ ጀነራሊ ነው ማየት ያለብን። በጥቅል ነው እንደው ኡማውን የትኛው ነው የሚጠቅመው የሚለውን ነገር ነው እያወራን ያለ ነው። እኔ ፐርሰናሊ ቲክቶክ ላይ ያሉ ሰዎችን ፐርሰናሊ አላውቃቸውም፣ ራሱ ምን እያደረጉ እንዳሉ አላውቃቸውም። ግን የሚጎዱ ሰዎች ተጎዳን እያሉ ያሉት ቲክቶክ ላይ ነው ራሱ ዋትሳፕ ላይ፣ ቲክቶክ ላይ፣ ቴሌግራም ላይ እና ፌስቡክ ላይ እንደዚህ እየለጠፉ እናጋባለን እንትላለን እያሉ ብዙ ሰዎችን እንትን እያሉ ነው። ብር እየዘረፉ ነው ያሉት። ቀብዱ ራሱ በኢትዮጵያ 100 ሺህ ነው በትንሹ። እንደገና ደግሞ አውሮፓ ምናምን ሲሆን ደግሞ ጨመር ያደርጉበታል። አውቀው ቀብዱን ራሱ ማለት የሚሰጥ ማለት ቀብድ አልኩኝ፣ ክፍያው አጠቃላይ ቀብድ 50% ነው። 100 ሺህ ምናምን ጀምሮ ነው ያለው። ከ100 ሺህ ጀምሮ አለ። እንደ እንትኑ እንደየሰውየው ነው። ሰውየው ዳገስ ያለ ብር አለው አውሮፓ ነው አሜሪካ ነው ከተባለ ጨመር ያደርጉታል እንትኑን ሂሳቡን። አረብ ሀገር ያለ ሴት ስትሆን ደግሞ 100 ብር 100 ሺህ ምናምን አካባቢ እንደሚያደርጉ ነው መረጃዎች አሉኝ። እና በእያንዳንዱ ነገሮች ኤክስፖዝ መደረግ አለበት እንደዚህ አይነት ነገር ማለት ነው። አዌርነስ ክሬት ማድረግ አለብን። ቤተሰቦቻችን እንደዚህ አይነት ነገር ተጀምሯል ብለን ሁላችንም ለምናውቃቸው ሰዎች ማስተላለፍ አለብን። ተጠንቀቁ። ትዳር ከፈለጋችሁ በቤተሰብ አካባቢ፣ ትዳር ከፈለጋችሁ ቢያንስ እንኳን በወስታዞች በኩል እንኳን ቢሆን ቢያልፍ እንኳን ምንም እንትን የለውም ማለት ምክንያቱም መሀል ላይ ሰዋል። ይሄ ማንነቱ የማይታወቅ ሰው እዛው በዛው የተጋባ እዛው ዱባይ የሚኖር እዛው መጥቶ ምን ብሎ ምናምን ነገር ቤቷ መጥቶ ከዛ በንጋታው ስልኩን አጥፋፍቶ ይጠፋል። አሁን አንዷ ሰለምቴ ናት ስትነግረኝ ትንሽ ቆየት ብሏል እና ላግባሽ አላት እና እሺ ብላም ብላ እንትን አለችው። የሆነ አንድ ከተማ አይደለም ያሉት። ከዛ ቤት ና አለችው። ኒካ አሰሩ። አየር ላይ ነው ኒካ ያሰሩት። ቤት መጣ። የሚፈልገውን ነገር ካገኘ በኋላ ስልኩን ዘጋባት። እንትን አይልም፣ አያነሳም፣ ስልክ አያነሳም። በቃ ኒካዬን አውርድልኝም የለም ምንም የለም። መጨረሻ ላይ ሲጣራ የሚገርም እዛው ዱባይ ሌላ ሚስት አለችው። እሷ እንትን ናት። እንደገና ደግሞ ሀገር ቤት ደግሞ ኦሪጂናል ሚስት አለችው፣ የመጀመሪያ ሚስቱ። ዱባይም አብሯት የሚኖር ደግሞ ሌላ ልጅ ናት። ያቺ ልጅ አታውቅም። ሰለምቴ ናት። አሁን ምንድን ነው እንደዚህ አይነት ሰዎች መስበር? ምንድን ነው የምትጠቀመው? ሰለምቴ ናት። ምንድን ነው አንተ የምትጠቀመው? ገና ለገና ማለት ነው። ከዛ በኋላ ዞር ብሎ አያትም። እና አንድ ሰው ነይቶ እፋታለሁ ብሎ ነይቶ ከመጣ ያው ዚና ነው፣ ምንም ልዩነት የለውም። ምክንያቱም ጊዜያዊ ጋብቻ የሚባል ነገር ወይም ደግሞ የሙጣ ኒካ የሚባለው ነገር ወይም ደግሞ
ቴምፖራሪ ማሬጅ የሚባለው ነገር በኢስላም የተከለከለ ነው። ከዛ አንጻር ነው እንግዲህ ይሄን ይመስላል። ኡስታዝ ባረከላሁ ፊክ ጠወለላሁ ዑምረክ ኢንሻአላህ ሐፈዘከላህ ወራክ። ኡስታዝ እንግዲህ ያለ ተሰለፈውን ሰምታችኋል። እኛም እንግዲህ እኔም የኡስታዝ ሀሳብ ነው ያለኝ። እስኪ አቡ ሰላህ አሁን ቀጥል፣ ያው ካቆምኩበት። ከዛ በኋላ ደግሞ መንሱር ጀማል እንጠይቀው ካለ ወይ ይለው ነገር ካለ እንሰማዋለን። አቡ ሰላህ ኔትወርክ ተስተካክሏል? አቡ ሰላህ አኺ በነገራችን ላይ መንሱር ያለውን አልሰማሁትም። አቡ ሰላህ ሲያብራራ ነው የሰማሁት። ኦኬ የመንሱር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንዴት ናችሁ? ሰላም ናችሁ ወይ? ማሻአላህ። ሶሻል ሚዲያ አልሐምዱሊላህ የሆኑ ስህተቶች ሲፈጠሩ በዲን አልእስላም ላይ የሚመጡ ነገሮች ሲኖሩ በእነዚህ አይነት መልኩ ግሩፕ ፈጥረን መስተካከል ያለበትን ነገር መብታችንንም ከማስከበር አኳያ ዲናችን ጋር ደግሞ የሚጋጭ ነገር ሲፈጠር እንደዚህ ሆነን መሄዱ በጣም በጣም ደስ ይለኛል። ሙቤ አላህ ጀዛውን ይክፈልህ በምታደርገው ነገር አም ቬሪ ሃፒ። በጣም ነው ፕራውድ መሆንብህ። ደስ ይለኛል። እንትን ኢነርጂ ደስ ይለኛል ከዲኑ ጋር በተገናኘ ምንድነው። ወደዚህኛው ፖይንት ስመጣ ግን እኔ ጀስት ይሄ ሀላል ሆም የሚባለውን ትሬንድ ሸሪዓዊ ማድረግ የሚቻልበት ከዲኑ ጋር የማይጋጭበትን መንገድ ፈጥሮ ማስተካከል የሚቻልበት ነገር ቢኖር አሁን ወላሂ ሁላችንም ከኔም ብትጀምር ትዳር ላይ ችግር አለብን። ብዙ እህቶች ትዳር ይፈልጋሉ፣ ምንም ጥያቄ የለውም። ታውቃላችሁ እናንተም ብዙ ወንድም ትዳር ይፈልጋል። የመገናኘቱ ሁኔታ ግን ከኑሮ ውድነት ከቢዚ ከመሆን የተለያየ ነገር ላይ ከመኖር እንደዚህ አይነት ፕላትፎርም ሸሪዓዊ ተደርጎ መኖር ቢችል ኢን ፊውቸር እጅግ በጣም ትልቅ ነገር ነው ብዬ ነው የማስበው። ኢዝሊ ሰዎች ሐላል ሆነው ኒካህ አድርገው መገናኘት ቢችሉ ዚናን ከማስፋፋት የበለጠ ጥሩ ይሆናል የሚል አይምሮ ውስጥ ስለነበረ ነውና ይህንን መንገድ ደግሞ እናንተ እያላችሁ ያላችሁበትን መንገድ እኔ ማውቀው ነገር የለም። ግን እንዲሁ እንደ አንድ ውጪ ሆኖ እንደሚታዘብ ሰው አላህ በዚህ ወይ ሊሰጥህ ይችላል። ኦፍ ኮርስ አላህ ሲፈቅድ ነው ሁሉም ነገር የሚሆን። አላህ ሲፈቅድ ነው ሁሉም ነገር የሚሆነውና አሁን ሪፖርት ይደረግበት ምናምን የሚለውን ነገር ሳየው መጀመሪያ ወደዛ ማምጣት የምንችልበት ጊዜ የለም። አካውንቱን ማዘጋቱ ምንድን ነው ትርጉሙ? አሁን እኛ ሙስሊሙንን ሙስሊም ላይ ምናምን ደግሞ እንደዚህ ሲባል ያው ታውቃላችሁ እነሱም ያመጣብናል እና ነገሩን ቀለል ቢታሰብበት ሰውየውም መጥቶ ማስተካከል የሚችልበት ነገር ካለ አይ አካሂዱ ልክ አይደለም፣ በቃ ከሸሪዓዊ ውጪ ነው፣ ዲኑ ጋር የሚጋጭ ነገር ነው የተሰራ ያለው ከተባለ ግን እኔም አንዱ ሪፖርት አድራጊው ነኝ እና እሱን ነገር እውቀቱ ካላቸው እንደዚህ እዚህ ገስት ላይ እንዳሉ ሰዎች እንትን ተደርጎ ቢታይ የሚለውን ነገር አስቤ ነው። ያው የሶሻል ሚዲያ ነገር ታውቃላችሁ፣ ቢዘጋም ሌላ ይከፈታል ምናምን፣ ማዘጋቱ ብቻ እንትን የለውም። እሱ አይምሮ ላይ ቢሰራና ወደ ሐላል መቀየር የሚቻልበትን ነገር ብንፈጥር የሚለውን ነው እኔ አስቤ የነበረው ማለት ነው። ኡስታዝ ወሒድ እዚህ ላይ ትናገራለህ? ኦኬ አይ አቡሳ ላይ ይቀጥላል። ግን እኔ ይሄ ወደ ህጋዊ ነገር ይሁን ምናምን ነገር የሚባለው ነገር ያለግፈውም ራሱ ኖርማል። አሁን ጥፋቱ ከ170% 80% ጥፋት እየተካሄደ ነው ያለው፣ ፈሳድ እየተስፋፋ ነው ያለው እና ፈሳድ የሚበረታታበት ምክንያት የለውም ራሱ ማለት ነው። የሰው ህይወት እየተበላሸ እንዴት ነው የሀላል ፈሳድ የሚባል ነገር መጣ እንዴ? ሳናስበው ሳናውቀው እኛ በሀላል መልኩ ፈሳድ ይምጣ እየተባለ ነው። ውስጥ ለውስጥ እንትን የሚሉ ነገሮች ብዙ ነገር ነው። የቪዲዮ ኮሎች አሉ፣ የድምፅ እንትኖች አሉ ምናምን ነገር። ይሄ አላህ በቁርአን ውስጥ ከዚህ ውጭ ያለው ነገር የተከለከለው ድንበር ማለፍ ነው ብሎ የተባሉ ነገሮች እየተደረጉ ነው ያሉ። ምንም የማያውቁ ሰዎችን እየተበላሹ ነው ያሉት እና እንጃ እኔ በበኩሌ ሪኮመንድ አላደርግም። እንትንም አይደለም። መጅሊሱም ይህን ጉዳይ ቢያዩ ጥሩ ነው። ዑለማዎቻችንም የእውቀት ባለቤቶችም ይሄ በዚህ ጉዳይ ላይ ቢሄዱበት ጥሩ ነው። ይሄ ነገር ትክክል አይደለም ብለው ወጥተው ማወገዝ አለባቸው፣ ካወገዙ ላይቀር ማለት ነው። እኔ የምትሉት ሰውዬ አላውቀውም፣ አናግሬውም አላውቅም፣ ድምፁን ሰምቼም አላውቅም፣ ፕሮግራሙን ተከታትዬም አላውቅም።
ነገር ግን አካውንት ቢዘጋ ሌላ አካውንትን ማውጣት ይችላል። አካውንት ያላቸው ሰዎች ሊሰጡት ይችላሉ። ይህ ስራ ሰፖርት የሚያደርጉት ሰዎች ማለት ነው። እና ካስፈለገ እሱን አካውንት እናዘጋ ቢባል ምናልባት እንትንም ሊል ይችላል። አካውንት ቢዘጋ አካውንት ሊከፈት ይችላል። ግን አካውንት ቢዘጋ ከተባለ ፈሳድ እያስፋፋ ከሆነ ኋይኖት የማይዘጋበት ምክንያት ምንድን ነው? ምንም ምክንያት የለውም። ራሱ ምንም የሚቀር ምክንያት የለውም። እና መደረግ ካለበት ይደረጋል። አናግራችሁት እንደሆነ አላውቅም። ያናገረው ሰው አለ አካል አለ? አረ ኡስታዝ እኛ እዚህ ጠብቀ ነው ያናገረ ሰው ና ብለነዋል። እንደዛ ታናግሩታው። ምክንያቱም ከምን አንጻር እንደሚያደርግም እሱ አሁን የምትሉት ማለት ነው። እዚህ ቲክቶክ ላይ ያለው ሰው ከምን አንጻር